ሰላም ጤና ይስጥልን የተከበራችሁ ውድ አድማጮቻችን፣ ከሀገር ውስጥና ከሀገር ውጭ የተመራረጡ ዜናዎችን ይዤላችሁ ቀርቤያለሁ። በቅድሚያ ዋና ዋናዎች ላስታውሳችሁ። ከስደት ለተመለሱ ዜጎች የስነ ልቦና ድጋፍ ለመስጠት ስምምነት ተፈራርሟል። በዝርዝር እንመለከተዋለን። ትራምፕ ውሸታምና ከሃዲ ናቸው ስትል ኢልሃም ኡመር ተናገረች። በዝርዝር እንመለከተዋለን። የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ ስብሰባ አድርጎ የገንዘብ ፖሊሲ ምክር ሀሳቦችን ለቦርድ አቅርቦ ማስወሰኑን ብሔራዊ ባንክ አስታውቋል። በዝርዝር እንመለከተዋለን። አብራችሁን ቆዩ። የኮሪደር ልማት ያስከተለው መፈናቀል የባለ ሀብቶችን ፍላጎት መገደቡን የአሜሪካ መንግስት ሪፖርት አመልክቷል። በዝርዝር እንመለከተዋለን። ከውጭ የእባብ ንግስት ተብላ የምትጠራው ኢንዶኔዥያዊቷ ሐኪም እንዴት ስለ መርዝ ተማረች? ሳብስክራይብና ላይክ እያደረጋችሁ እንድታበረታቱኝ በአክብሮት እየጠየኳችሁ ወደ ዜና መራችኋለሁ። አብራችሁን ቆዩልኝ። ከስደት ለተመለሱ ዜጎች የስነ ልቦና ድጋፍ ለመስጠት ስምምነት ተፈራረሙ። የተሻለ ኑሮና ገቢ ለማግኘት በማሰብ ወደ ተለያዩ ውጭ ሀገራት የሚያቀኑ ዜጎች ቁጥር ከፍተኛ መሆኑ የተገለጸበት ባለበት ወቅት በስደት ላይ የነበሩና ወደ ሀገር ውስጥ ለተመለሱ ዜጎች የስነ ልቦና ድጋፍ ለመስጠት የሚያስችል ስምምነት ተካሂደዋል። ወደ ውጭ ሀገር የሚሄዱ ዜጎች በሚያቀኑባቸው ሀገራት ላይ ለአካላዊ ጥቃትና ለስነ ልቦናዊ ጫና ተጋላጭ እንደሚሆኑ በተደጋጋሚ የሚጠቀስ ሲሆን በመንግስት በኩል በአስቸጋሪ ሁኔታ ውስጥ የሚገኙ ዜጎች ወደ ሀገር ቤት የመመለስ ስራ በስፋት እየተከናወነ ይገኛል ተብለዋል። ዜጎቹን ወደ ሀገር ውስጥ ከመመለስ ባሻገር ከደረሰባቸው ችግር አንጻር ከፍተኛ የስነ ልቦና ድጋፍ ስለሚፈልጉ የሴቶችና ማህበራዊ ጉዳይ ሚኒስቴር ከተለያዩ ሀገራት አካላት ጋር በመተባበር ዜጎችን ተገቢ የስነ ልቦና ድጋፍ የሚያገኙበትን ሁኔታ ለመፍጠር ስምምነት አድርገናል ብለዋል። ይህን ስምምነት በውጭ ሀገራት ለደረሰባቸው ሰብአዊና ስነ ልቦናዊ ጉዳት መፍትሄ ለመስጠትና ዳግም በማህበረሰብ ውስጥ ተቀላቅሎ የተሻለ ኑሮ እንደሚመሩ ለመደገፍ ትልቅ ሚና ይኖራል ተብሎ ይጠበቃል ተብለዋል። የኮሪደር ልማት ያስከተለው መፈናቀልና የባለ ሀብቶች ፍላጎት መገደቡን የአሜሪካ መንግስት ሪፖርት አመለከተ። በ10 ሺዎች የሚቆጠሩ ነዋሪዎችና ንግዶች በትንሹ ያለምንም ማስጠንቀቂያ የተባረሩት የኮሪደር ልማት ፕሮጀክት የባለ ሀብቶች የመዋዕለ ንዋይ ማፍሰስ ፍላጎት እንደገደበ የአሜሪካን መንግስት ሪፖርት ገለጸ። ግጭቶችንና የውጭ ምንዛሪ ተመኑን ልዩነቱን እንደገና ማስፋቱን የሚጠቅሰው ሪፖርቱ የኢትዮጵያ የኢንቨስትመንት ሁኔታ ለአሜሪካና ለሌሎች የውጭ ንግዶች ፋንታ ነው በማለት ገምግመዋል። የአሜሪካ መንግስት ይህን ግምገማ ያሰፈረው ሐርብ መስከረም 16 2018 ዓ.ም ይፋ ባደረገው ዓመታዊ የኢንቨስትመንት ሁኔታ መግለጫ ላይ ነው። የአሜሪካን ኩባንያዎች በመረጃ ላይ ተመስርቶ ውሳኔ እንዲያሳልፉ በሚል በአገሪቱ የውጭ ጉዳይ መስሪያ ቤት በኩል የሚዘጋጀው የሪፖርት ከ170 በላይ የሚሆኑ ሀገራትን የኢንቨስትመንት አመቺነት ሁኔታ ይዳስሳል። የአሜሪካን ኩባንያ በመረጃ ላይ ተመስርቶ ውሳኔ እንዲያሳልፉ በሚል የአገሪቱ የውጭ ጉዳይ መስሪያ ቤት የሚዘጋጀው የሪፖርት ከ170 በላይ ለሚሆኑ ሀገራት የኢንቨስትመንት አመቺነት ሁኔታ ይዳስሳል ተብለዋል። ኢትዮጵያን የተመለከተ የመስሪያ ቤቱ ሪፖርት በስጋትነት ካነሳቸው ጉዳዮች አንዱ የሆነው በአዲስ አበባ ተጀምሮ ቢያንስ በ40 የአገሪቱ ከተሞች በመካሄድ ላይ ያለው የኮሪደር ልማት ፕሮጀክትን ነው። በተለይም የከተሞች ዋና ዋና መንገዶችን ገጽታ ማስዋብና የእግረኞች መንገድ ማስፋትን እንዲሁም የመዝናኛ ቦታዎችን መገንባት ላይ የሚያተኩር ይህ ፕሮጀክት የተጀመረው የካቲት 2016 ዓ.ም ነበረ። መንግስት የኮሪደር ልማት ኢትዮጵያ በምስራቅ አፍሪካ ቁልፍ የንግድና የሎጂስቲክ ማዕከል ለማድረግ ያለመ ፕሮጀክት እንደሆነ ይገልጻል። የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ ስብሰባ አድርጎ የገንዘብ ፖሊሲ ብሔራዊ ምክር ሀሳብ ለቦርድ አቅርቦ ማስወሰኑን ብሔራዊ ባንክ አስታወቀ። የብሔራዊ ባንክ የፖሊሲ ተመን ናሽናል ባንክ ኦፍ ሬት አሁን ባለበት 15 በመቶ እንዲቆይ ብሔራዊ ባንክ ለሚሰጣቸው የተቀማጭ ሂሳብ አገልግሎት ስታንዲንግ ዲፖዚት ፋሲሊቲ እና የብድር አገልግሎት ስታንዲንግ ሊዲንግ ፋሲሊቲ የሚከፍሉ የወለድ ተመኖች ባሉበት እንዲቀጥሉ እንዲሁም ባንኮች በብሔራዊ ባንክ የሚያስቀምጡትን የግዴታ መጠባበቂያ ምጣኔ በነበረበት እንዲቆይ ተወስኗል። በመስከረም ወር ላይ ሊነሱ ይችላሉ ተብሎ የተገመተው የባንኮች ዓመታዊ የብድር እድገት ጣሪያ ሙሉ በሙሉ ሳይነሳ ገደቡ ለጊዜ 15 በመቶ ወደ 24 በመቶ ከፍ እንዲል ተወስኗል። ብሔራዊ ባንክ የዋጋ ግሽፈትን በሚፈልገው ልክ እንደሆነ ለማስቻል እንደ አስፈላጊነቱ ገበያ መሪ ላይ የሆኑ የገንዘብ ፖሊሲ መሳሪያዎችን በተናጠል ሆነ በቅንጅት በቀጣይነት የሚጠቀም እንደሆነ ተገልጿል። ከነዚህ የገንዘብ ፖሊሲ መሳሪያዎች መካከል የብሔራዊ ባንክ የወለድ ተመንና ከባንኮች ጋር በሚደረገው የገንዘብ ግብይት ላይ ኦፕን ማርኬት ኦፕሬሽንና የውጭ ምንዛር ገበያ ላይ ፎሬን ኤክስቼንጅ ኢንተርቬንሽን እንዲሁም በባንኮች በብሔራዊ ባንክ በኩል የሚያስቀምጡት የግዴታ መጠባበቂያ ምጣኔ እንደሚሆን ተመልክቻለሁ ብለዋል። ትራምፕ ውሸታምና ከሃዲ ናቸው ስትል ኢልሃም ኡመር ተናገረች። የኮንግረስ አባል የሆነችው ኢልሃም ኡመር የፕሬዝዳንት ዶናልድ ትራምፕ ውዝግብ አሁንም እንደቀጠለ ነው። ፕሬዝዳንት ዶናልድ ትራምፕ ሐሙስ ዕለት በሰጡት መግለጫ የሶማሌው ፕሬዝዳንት ሐሰን ሼክ መሐመድን አግኝቶ በሷ ጉዳይ ማነጋገራቸውን ገልጾ ነበረ።
በንግግራቸው ወቅት እኔ ኢላናን ወደ ሶማሌ ላባራት ነው የሚል ሀሳብ አቅርበው የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ እንደሚቀበሏት መጠየቃቸውን ተናግሮ ነበረ። የሶማሌው ፕሬዝዳንት ግን አልፈልጋትም ብሎኛል በማለት በመግለጫቸው ላይ አስታውቋሉ። ትራምፕ ለዚህ ንግግራቸው የ42 ዓመቷ የዲሞክራቲክ አባል የሆነችው ኢላና ኡምራን በኤክስ ገጿ ላይ ዛሬ ምላሽ ሰጥታለች። በምላሹም ዶናልድ ትራምፕ ከዚህ ቀደም ሲል ሶማሌው ፕሬዝዳንት የሌላት ሀገር ናት በማለት መናገራቸውን አስታውሳ አሁን ደግሞ የፈጠራ ወሬ ማንሳታቸውንም አስረድታለች። አያይዘም ስትናገር ሶማሌው ፕሬዝዳንት እንዳላት ከመካድ አንስቶ የሌለ ታሪክ እስከ መፍጠር ድረስ ትራምፕ ውሸታም ናቸው። ይህን ያህል ሰው አስፈሪና የጅል ንግግር ማንም ከቁም ነገር ሊቆጥረው አይገባም ብላለች። ፕሬዝዳንት ዶናልድ ትራምፕ በዚህ የኮንግረስ አባል ላይ እንደዚህ አይነት ከባድ አስተያየት ሲሰጡ በአንድ ሳምንት የሁለተኛ ጊዜያቸው ነው ተብለዋል። በኢላና ኡምራ እና በትራምፕ መካከል ውዝግብ ሊነሳ የቻለው በአክቲቪስት ቻርሊ ክሪክ ግድያ ላይ በሰጠችው አስተያየት እንደሆነ ተዘግበዋል። የእባቦች ንግሥት ተብላ የምትጠራው ኢንዶኔዥያዊቷ ሐኪም እንዴት ስለ መርዝ ተማረች? የድንገተኛ አደጋ ሐኪም የሆነች ቲነር ማሪ በሥራ ዘመኗ በርካታ ሞቶችን ተመልክቻለሁ ትላለች። ከ15 ዓመታት በፊት በእባብ ንክሻ ምክንያት ሕይወቱ ያለፈው ታካሚ መቼም ፊቱ አይረሳኝም ትላለች። ዕድሜው በ30ዎች ውስጥ የነበረው የኤሌክትሪክ ባለሙያ አንዴ ነቃ ስለ አንዴ ደግሞ ራሱን ስስት ከቆየ በኋላ እጇን ጨመቅ አድርጎ ይዞ ሕይወቱን እንድታድነው ለመናት። 1 ዓመት እንኳን ያለሞላ ሕፃን ልጅ ያለው ታካሚ እያለቀሰ መሞት እንደማይፈልግ ይናገራል ትላለች። ሆስፒታል ውስጥ በርካታ ሐኪሞች ነበረን፣ ሁላችንም ግን ልንረዳው አልቻልም ስትል የ54 ዓመቷ ዶክተር ማሪን ታስታውሳለች። ኢንዶኔዥያ መርዛማ የእባብ ዝርያዎችን በመያዝ ከዓለም ቀዳሚ ሀገር ብትሆንም አንድም የእባብ ንክሻ ስፔሻሊስት ወይንም የሕክምና መመሪያ አልነበረውም። ዶክተር ማሪን ይህን ለመለወጥ ቁርጠኛ ነበረችና በአውሮፓ አቆጣጠር በ2012 ዓ.ም ባዮሜዲካል ሳይንስ ከቤልጅየም የዶክትሬት ዲግሪዋን ካገኘች በኋላ ስለ መርዝ ጥናት የሚደረግበትን ቶክሶኖሎጂ የተሰኘ ትምህርት ለመማር ወሰነች። ከዛም መረጃ ለመሰብሰብ 1800 ደሴቶችን ይዛ ሀገር በሆነችው ኢንዶኔዥያ ባሉት ሁሉም ክልሎች ላይ ማጓዝ ጀመረች። ከ5 ዓመታት በኋላ በአውስትራሊያ ላይ ያገኘችው የቶክሶኖሎጂ ፌሎሺፕ ዕድል አጠናቀቀች። ይፋዊ መረጃዎች እንደሚያሳዩት ከሆነ በደቡብ ምስራቅ ሀገራት ውስጥ በየዓመቱ 135,000 ሰዎች በእባብ ጥቃት ይደርስባቸዋል ተብለዋል። ከነዚህ ጥቂቶች ውስጥ 10 በመቶ ለሞት የሚዳረጉ ናቸው ተብለዋል። ዶክተር ማሪ ግን ቁጥራቸው በብዙ ሺዎች ይበልጣሉ ባይ ነች። በርካታ ሰዎች የራሳቸውን ለማከም እንደሚሞክሩ ወይም ወደ ባህላዊ ሕክምና እንደሚሄዱ ታስረዳለች።